ምናልባትም ስፒድማን እንደሆነ ማታውቁ ካላችሁ በጣም ብዙ ሚሊዮን ሰብስክራይበር ያለው ትልቅ ዩቲዩበር ነው። እዚህ ውድድር ላይ ከ24 ሰዓት በፊት ሊሳተፍ ነበር። ነገር ግን አውሮፕላኑ ስለዘገየበት አሁን ነው ወደዚህ ቦታ የመጣው። እናም ሰዎች አሁን ለእናንተ አንድ ምርጫ ልሰጣችሁ ነው። ምናልባትም እሱ የምትቀበሉት ከሆነ ከእናንተ ጋር ገብቶ መወዳደር ይችላል። አይ አንፈልግም ካላችሁ ደግሞ ወደ መጣበት እንመልሰዋለን። ታውቃላችሁ እዚህ ቦታ ላይ እሱ ከገባ ምን እንደሚፈጠር? አይ አናውቅም። ምንድነው የሚፈጠረው? እዩት እስኪ ገና ካሁኑ መረበሽ ጀምሯል እኮ። ሰዓቱ አሁን ነው፣ ቶሎ ወስኑ። እኛ ጋር ገብቶ ውድድር ይጀምር ካላችሁ በቀኝ በኩሉ ነው። አይ አንፈልግም የምትሉ ደግሞ በግራ በኩል። ሁላችንም ተስማምተን ነው የምናደርገው። በል ወደ አውሮፕላኑ ተመለስ። የመጨረሻ ድምጽ። እዚህ እንድትገባ አልፈለጉም። ምናልባትም እሱን ድጋሚ ልታዩት ትችላላችሁ። የዛኔ እንገናኛለን። ሁላችሁንም ፊታችሁን አይቻለሁ። በሉ አሁን አራተኛውን ውድድር አምጡት። በድጋሚ ስፒድ እንዳይመጣ ብቻ። እስማማለሁ አልስማማም? ወይኔ ጉዴ! በሚገርም ሁኔታ ሁሉም ተጫዋቾች ቀጣይ ውድድር ምን እንደሆነ አውቀዋል። ቦርሳዎች ውስጥ ምን ያለ ይመስላል? መባረርና መቆየት የሚሉ ጽሑፎች። እስኪ ዋናውን አጫዋት አምጡት። በባለፈው ይህንን ጨዋታ ስንጫወት በጣም ብዙ ሰዎች ወዳችሁት ነበር። እናም በትክክል ዋናውን አጫዋች ወደዚህ ቦታ አምጥተነዋል። ጂሚ ሰላም ነው? እንኳን ደህና መጣ ወደዚህ ቦታ። የሆነ ላይቭ ስክሮል እያረኩ ነው የመሰለኝ። ከእናንተ መሃል በጣም ብዙ ሰብስክራይበር ያለው ሰው ወደዚህ እንዲመጣ ፈልጋለሁ። ማን ነው እዚህ ብዙ ያለው? ሎገን አንተ ትመስለኛለህ። ሕጉን ከማስረዳቴ በፊት አንድ ተወዳዳሪህን ምረጥ። አንተን መርጫለሁ ሳም። አሁን ደግሞ አንድ ሳጥን ትመርጣለህ። እኔ የምመርጠው 11 ቁጥር ነው። እድሌ ነው። እዚህ ውስጥ ካሉት 17 ሳጥኖች መሃል 7ቱ መባረር ነው የሚሉት፣ 10ሩ ደግሞ መቆየት። አሁን ሎገን ሳጥኑን ከፍቶ ያየዋል። ከዛ ደግሞ ሳም ውሳኔውን ይወስናል ማለት ነው። እውነት እየተናገረ ነው ወይስ እየዋሸ? ትክክለኛውን ነገር ልንገርህ። ትስማማለህ ወይስ አትስማማም? እሱ ነው ትክክለኛውን ያለው። ይሄ ሳጥን መባረር ነው የሚለው። እሱ እያለ ያለውን ነገር ታምነዋለህ? አላምነውም። ትስማማለህ ወይስ አትስማማም? አልስማማም። እየዋሸ ነው። የሳምን ምርጫ እናያለን። ፈጣሪ ሆይ አዝናለሁ ሳም። በሉ እንግዲህ ተባረናል። ሳጥኔን ይዤ እየሄድኩ ነው። አሁንም ቢሆን ሎጋን ነው የሚቀጥለው። ቀጣዩን ተፎካካሪ መምረጥ ይኖርበታል። ለሁለተኛው ዙር ማንን ነው የምመርጠው? ካይ። እሺ አንድ ቁጥር መምረጥ ይኖርብሃል። 7 ቁጥርን ነው የምመርጠው። 7። እዚህ ሳጥን ውስጥ ያለውን ነገር ማንም ሰው ማየት አይችልም። ካይ ተመልከተኝ። ይሄኛውም መባረር ነው የሚለው። እውነቱን እየተናገረ ይመስላል? ይመስለኛል እየዋሸ ነው። ለምን እንደሆነ ነግራችኋለሁ። ከበፊት ጀምሮ የሎጋንን ቪዲዮ አይ ነበር፣ ዩቲዩብ ላይ ማለት ነው። እናም የተወሰነ እንቅስቃሴውን አጥንቼዋለሁ። በፍጹም ሊሸውደኝ አይችልም። በጣም እርግጠኛ ሆነሃል? እንዴት ነው? በሉ እንክፈተው ላሳያችሁ። አያችሁ አይደል? ዋሽቶኛል። ወይኔ ጉዴ! ልቤ በጣም በፍጥነት እየመታ ነው። አሁን ልቤ በጣም እየመታ ነው ስላልክ ነው። እስኪ ይህንን ቀለበት አድርገው። የልብ ምትህን ነው የሚቆጥረው። አንተም ይህንን ታደርግልኛለህ። ሁለታችሁንም የልብ ምታችሁን እናየዋለን። አሁን የሎጋን 106 ነው እየመታ ያለው። ምን? ያንተ ደግሞ 87 ነው። ኧረ እኔ ራሱ አላየሁትም። አሁን ልብ ምን እያለ ነው ያለው? እስኪ ካርልን ጠይቁታ ስንት እየመታ እንደሆነ። አሁን የምታወጣት ቃል ህይወት ቀያሪ ናት። $1 ሚሊዮን። እየዋሸ ነው ወይስ አልዋሸም? አልዋሸም። ሎገን ዋሽቷል። ስለዚህ አሁን ቦታውን እሱ ይረከብልናል። እዚህ ቦታ ለማምጣት 27 ሰዓት ያህል ተጉዣለሁ። እስኪ ምናልባትም የሁላ ጉዞ ለዜሮ እንደሆነ እናያለን። ይሄ ነበር እንግዲህ ሳጥንክ። ወይኔ 27 ሰዓት ተጉዤ። መባረር የሚለው ሳጥኖች ሲወጡ በጣም ደስ እያለኝ ያለው። ይሄ በጣም ልብ ሰባሪ ነው። ለማንኛውም እቤት ስትሄድ ዕቃ እንዳሰሩሽ። በጣም ነው መጠላ ኖላን። በሚገርም ሁኔታ ሳጥኖቹ አሁንም ሰዎችን እያባረሩልን ይገኛሉ። እስማማለሁ። ወይኔ ፈጣሪ! አሁን እኔ ነኝ እዛ ቦታ መሆነው። ወይኔ መዋሸት ግን አልፈልግም። ከፍታ ስታዩ ፊቷን ማየት አትፈልግም? ወይኔ ፈጣሪ! መባረር ነው የሚለው። እውነቱን የነገረች ይመስላል። እንደማስበው እየተወነችብኝ ነው። ትስማማለህ ወይስ አትስማማም? አልስማማም።
የልብ ምቷ 140 ደርሶ ነበር። በመጀመሪያው ውድድሯ ስለዋሸች ቀጣዮቹ ውድድሮች ይበልጥ ከባድ ይሆኑባታል። የቀሩት ሳጥኖች ደግሞ 2 መባረርና 3 ደግሞ መቆየት የሚሉ ናቸው። ማንንም ሰው ማመን አይቻልም እዚህ ቦታ ላይ። ቀደም ለማልቀስ ሞክራ ነበር፣ አሁን ደግሞ በጣም እየሳቀች ነው። እቺ እብድ ነገር ናት። ሳጥኑ የሚለው መቆየት ነው። እየዋሸች ነው ወይስ አይደለም? እየዋሸች ነው። 3 2 1 ክፈተው። ወይኔ ፈጣሪ፣ እውነቷን ነበረ። አሁን 4 ተወዳዳሪዎች ብቻ ይቀሩናል። እናም 2 መቆየት የሚሉ 2 ደግሞ መባረር የሚሉ ሳጥኖች አሉ። እዛ ሳጥን ውስጥ ያለውን ነገር መውሰድ ትፈልጊያለሽ? አልፈልግም። ቅድም ባየሁት መሰረት 2 ጊዜ መቆየት የሚሉ ሳጥኖችን አሳልፈሽ ሰጥተሻል። አሁን ለ3ኛ ጊዜ የምታደርገው አይመስለኝም። አንተ ልክ እንደ መጽሐፍ ነው ያነበበኝ። አሁን 1 መባረር ብቻ ነው የቀረው። ከዚህ በፊት የቡድናችን አለቃ ነበርክ እና አምናለሁ። ምንም ያህል ቢተማመኑ እንኳን እውነቱን ይናገራሉ ብዬ አላስብም። ዋሽቷል ወይስ አልዋሸም? እሺ አልዋሸም። እዚህ ሳጥን ውስጥ መባረር የሚል ከሆነ እሷ ታልፋለች። አዎ፣ እንዴት መዋሸት እንዳለበት አያውቅም ይሄ ሰው። በሉ አሁን ክፈቱት። 2ቱም መቆየት መሆን አለበት። ከዛ ሁሉ ፍጥጫ በኋላ አሁን 10 ሰዎች ብቻ ቀርተውናል። እናም አንዱ ብቻ ነው የ$1 ሚሊዮን አሸናፊ የሚሆነው። ጥሩ እየተሰማኝ አይደለም። አሁን የበለጠ ውድድሩ ከባድ እየሆነ የመጣ ይመስላል። አሁን 5ኛው ውድድር ላይ